አሰራሩ መጠናከር አለበት። የውስጥ አደረጃጀቱ መጠናከር አለበት። ይሄን ለማድረግ በሪፎርም እንፍታው የሚል አጀንዳ ነው። ሌላው የድጋፍና ችግሮቻችን ነበሩ። እውነት ለመነጋገር በስራ ማህበራት በደመ ነፍስ ነው የምንደግፋቸው ነበር። ደረጃ የሚባል ነገር የለ። ዛሬም ጠንካራውንም ደካማውን በደገፍንበት ስንት ነው የምንደግፈው እና እሱን ሊፈታ በሚችል አግባብ ደረጃ ወጥተን በየደረጃቸው ድጋፍ እንደግፍ ስለሆነ ይሄ ደረጃ ወይም ድጋፍና ክትትላችን ስራ ሪፎርም ነው እንዴት ሄዱበት የሚለውን ነገር ለማየት ተሞክሯል። እነሱ ብቻ ሳይሆን ራቅም ብሎ የዓለማትን ሀገራት ተሞክሮ ለማየት እሱም መለስ ብለን ደግሞ ወደ ሀገራችን ላይ ያሉ ደግሞ ጠንካራ ስራ ማብራት አሉ። እነሱ ደግሞ እንዴት ጠነከሩ የሚለውን ነገር አይተን ሪፎርሙ ወደ እነዚህ እናምጣ የሚል ሀሳብ ተይዞ ነው የተገቡ። እንደምታስታውሱት እንግዲህ አጀንዳዎቻችን ኦልሞስት ወደ 5 ሊጠጉ አጀንዳዎቻችን አሉ። ታውቋቸዋላችሁ። ብዙ ሪሶርስ አለ። ምን አፍታለን ምን አባላት ምን አይነት ማህበር ምን ያህል አባላት ቁጥር ምን ያህል ካፒታል ምን ነገር በደንብ ማደራጀት አስፈላጊ ነበር። እሱን ስናውቅ ነው ወደ ሪፎርም እንገባው። የቤት መነሻ ይዘት ነበረ። እንግዲህ ቅድም ስናነሳው እንደነበረው በክልላችን ውስጥ ወደ 31,000 ኮኦፕሬቲቭ አለ። 31,000 ተቋም ማለት ነው። ቀላል ነገር አይደለም። 31,000 ኮሚቴ ያለው ጽህፈት ቤት ያለው ፋይናንስ በራሱ ስም የሚያንቀሳቅስ ሰርቲፋይድ ነው የተመዘገበ ተቋም ማለት ነው። ይሄ ቀላል ሀብት አይደለም። ይሄ ሀብት ደግሞ በአባል ደረጃ ዋና እንመጣበታለን። ያ የመሰረታዊ ማብራት ብቻ 6.43 ሚሊዮን ሰው ነው። 6.4 ሚሊዮን አባል ማለት ነው። ይሄ ቀላል ሀብት አይደለም። መስራት ከተቻለ እንደ ኮኦፕሬቲቭ የፋይናንስ ምንጭ ናቸው፣ እንደ ኮኦፕሬቲቭ የማርኬት ምንጭ ናቸው፣ እንደ ኮኦፕሬቲቭ አጠቃላይ ስራዎቻችን ተግባሮቻችን ምንጭንባቸው ሰዎች ማለት ነው። ቀላል ነገር አይደለም። ይሄን ሰው ወደ ስራ ማስገባት ይቻላል፣ ወደ ፕሮዳክሽን ማስገባት ይቻላል። ቀላል ሀብት አይደለም። ስለዚህ 6.4 ሚሊዮን